ደክሞኛል፣ መቀጠል አልችልም። ሊያደርገው የሚፈልገውን አላደርግም፣ ማልፈልገውን ግን ሳደርግ እገኛለሁ። ዛሬ ብመለስ ነገ ወድቃለሁ። በቃኝ፣ ሰልችቶኛል። ለዚህ ለሞት ከተሰጠ ስጋ ማን ያድነኛል? ስጋ እንደሆነ ፍላጎቱ አያልቅም። ይሄኛውን አድርጌ ስጨርስ ያኛውን አድርግ ይለኛል። አይ በቃ ስል ነገ እቀጥላለሁ። ምን ይሻለኛል እያልክ ከሆነ የእግዚአብሔር ጸጋ አለልህ። እግዚአብሔር ጸጋ ኃጢአተኝነትንና ዓለማዊ ምኞትን ያስክዳል። ራስን በተደጋጋሚ ኃጢአት በዛው በትናንትናው ቦታ አሁንም በተደጋጋሚ እየወደክ እያገኘ ነው። ያ የእግዚአብሔር ጸጋ አለልህ። ና ወደ ጸጋው ዙፋን በእምነት ቅረብ፣ አትድከም። ጸጋው አንተን ሊያነሳ አንተን ሊመልስ አሁንም ተዘጋጅቷል። ና ጸጋው ዙፋን ስር ውደቅ። ለእግዚአብሔር ተሸነፍ፣ ዓለም አያሸንፍም። በሱ ፊት ተንበርከክ፣ በዓለም ፊት አትንበረከክም። በሱ ፊት አልቅስ፣ እዛ ዓለም ላይ አታለቅስም። የደከማችሁ ሰዎች ተስፋ አላችሁ። መጽሐፍ እንደዚህ ይላል፣ የወደቀ አይነሳምን? የሳተስ አይመለስምን? ይላል። ወድቀ ከሆነ ትነሳለህ። የወደቀችውን የዳዊትን ድንኳን አነሳለሁ ያለው ጌታ የታመነ ነው።